ሰላም ሙሳኔ ዛሬ እንደተለመደው አንድ አጭር ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ የምናየው ዛሬ 2 ዓመት አካባቢ ላይ እቺ የምታዩትን የኑዝ ፒዲ ኮኦርዲኔት ስታይል 2023 የምትል የሲቪል 3D ፋይል በመጠቀም እንዴት አድርገን የስትራክቸራል ወርኪንግ ድሮይንጋችንን በዚህ መልኩ አኖቴት ማድረግ እንደምንችልና ከዛ አኖቴት ካደረግን በኋላ እነዚህን ፖይንቶች ወደ ኤክሴል ኮፒ ያደረግን በመውሰድ ቴብሉን አስተካክለን ለፕሪንት አውት እንደምናዘጋጅ አሳይቻችሁ ነበር። አሁን ግን አንድ ያዘጋጀሁት ሊስፕ ኮድ አለ። ሶ ይሄንን ሊስፕ ኮድ በመጠቀም ይሄኛውን በተሻለ መልኩ አውቶማቲካሊ ራሱ ወደ ኤክሴል ኤክስፖርት እንዲያደርግ አድርጌዋለሁ። ሶ ይሄንን ሊስፕ ኮድ እንዴት መጠቀም እንዳለብን የማሳያችሁ ይሆናል ማለት ነው። ሶ ሊስፕ ኮዱን ወደ አውቶካድ ሎድ ለማድረግ ኪቦርድ ላይ ኤፒ ብለን ኢንተር እንላለን። ዘን ሊስፕ ኮድ ያለበትን ፎልደር ተከፍቱና ለምሳሌ ይሄኛው ነው የፈለኩት ሊስፕ ኮድ ወይንም እዚህ ጋር ሎድ ላታለው። ሶ እዚህ ጋር እንደምታዩት ሰክሰስፉሊ ሎድድ ነው ብሎኛል። ነገር ግን ይሄንን ዘግቼ ቦታና ካዱን ዘግቼ ድጋሚ ቢከፍተው ይሄ ሊስፕ ኮድ ካዱ ላይ አይኖርም ማለት ነው። ሶ ፐርማነንትሊ ካዱ ላይ እንዲቀመጥልኝ ምንድነው ማድረገው? እዚህ ጋር መጣና ስታርትአፕ ስዊት ምትላለች። ስታርትአፕ ማለት ካዱን ሪስታርት ስታደርጉት እዚህ ውስጥ ነው የሚቀመጠው፣ ከዚህ ይነሳል ማለት ነው። ሶ እዚህ ጋር ኮንተንት ምትለው ላይ ክሊክ አረግና ከዛ አድ ዘን እዚህ መጥቼ የምፈልገውን ሊስፕ ኮድ እመርጣለሁኝ ማለት ነው። ሶ እቺኛውን ነው የፈለኩት። እዚህ ኦፕን እለዋለሁ። እንደምታዩት ገብቶልኛል ማለት ነው። ከዛ ክሎዝ፣ ይሄኛውንም ክሎዝ ብዬ እወጣለሁ ማለት ነው። ዘን ካዱን ዘግቼ ድጋሚ ባስነሳው ያለምንም ችግር ሊስፕ ኮዱ ይሰራልናል ማለት ነው። ዘን አሁን ካዱን አስነስቼዋለሁ ድጋሚ። ዘን ፋይል አኖቴት ማድረግ የምፈልገውን ፋይል እንደዚህ ከፍታለሁ። ከዛ ኪቦርድ ላይ መጣና ሙሳ ፒዲ አኖቴት ኮኦርዲኔት ኤሲ ብዬ ኢንተር ላለው። ሶ እንደምታዩት ኢንተር ቴክስት ሃይት ይለኛል። ሶ እናንተ መጀመሪያ የቴክስታችሁን ሄይት ቼክ ማድረግ አለባችሁ ማለት ነው። ሶ ሌትስ ሴይ እኔ ለዚህ ቪዲዮ ፐርፐዝ 0.3 ኢንተር ላለውኝ። ዘን እዚህ ጋር መጣና ለኢንሌቱ በአይ ነው የፈለኩት፣ ለአውትሌቱ ደግሞ በኦ ነው። ስለዚህ ለኢንሌቱ መጀመሪያ ለማድረግ እዚህ ጋር ካፒታል አይ ዘን ኢንተር። ከዛ ነምበሪንጉን ከስንት ላስጀምር ብሎ እዚህ ጋር አንድ ሰጥቶኛል ባይ ዲፎልት። 2 ከሆነ የምትፈልጉት 2 ትላላችሁ፣ 3 ከሆነ ደግሞ 3 ትላላችሁ። እኔ ግን ከአንድ እንዲጀምር ስለፈለኩኝ አንድ አስገብቼ ኢንተር ለዋለሁ ማለት ነው። ሶ ቀጥሎ ምን ይላችኋል? ስፔሲፋይ ሙሳ ፒዲ ፖይንት ሎኬሽን ይላል። ዘን እዚህ ጋር ክሊክ አደርጋለሁ። እዚህ ጋር መጥቼ ክሊክ አደርጋለሁ። 1 2 3 4 5 6 7 then 8 እዚህ ጋር በዚህ መልኩ እናንተ መቀጠል ከፈለጋችሁ ትቀጥላላችሁ ማለት ነው። ሌላው አሪፉ ነገር ኢንተርሴክሽን ይበራል ኢንድ ፖይንት። ከዛ ውጭ ያለው ኦ ስናፕ ወይ ደግሞ ኦብጀክት ስናፕ የምንለው ኦፍ ነው ማለት ነው። ዘን ኪቦርድ ላይ ኢንተር ወይ ደግሞ ኤስኬፕ ስትሉት ኤክሴሉን የት ሴቭ ላድርገው ብሎ ጠይቃቸዋል። ባይ ዲፎልት የተከፈተው ካድ ያለበት ፎልደር ነው የሚመርጥላችሁ። ዘን 01 ልበለው እኔ የኢንሌት ስለሆነ ማለት ነው፣ ወይ ደግሞ ኢንሌት ልበለው። ቀጥሎ የአውትሌቱን ከፈለኩኝ አሁንም ድጋሚ ኪቦርድ ላይ ሙሳ ፒዲ ኤሲ ኢንተር። ዘን ቴክስት ሃይቱ 0.3 ኢንተር። አውትሌት ስለሆነ ይሄኛው ኦ ኢንተር። ዘን ነምበሪንጉ ከአንድ ቢጀምርም ችግር የለውም። ዘን ኢንተር ለዋለው። አሁን ፖይንት ፒክ እንዳደረግ ነው የሚጠይቀኝ። ጋር 1 2 3 4 ዘን ራይት ክሊክ ወይ ደግሞ ኢንተር ስትሉት እዚህ ባይ ዲፎልት ኤክሴል የት ሴቭ ላድርግ ነው የሚላችሁ። ወይንም አውት ለዋለው ማለት ነው። ሶ እዚህ ጋር እንደምታዩት 1 2 3 4 አውትሌት ስለሆነ በኦ ነው የፈለኩት። ስለዚህ ኦ 1 ኦ 2 ኦ 3 ኦ 4 ብሎኛል። እዚህ ጋር ኢንሌት ስለሆነ በአይ ነው የፈለኩት። ሶ አይ 1 2 3 4 እያለ ነው ሄደው ማለት ነው። ሶ እናንተ በምትፈልጉት ኤክስካቬሽን ከሆነ ለምሳሌ ኢ ትላላችሁ። ማስነሪ ከሆነ የፈለጋችሁት ኤም ዩኒሚት እናንተ ደስ ባላችሁ ወይ ኔም ማድረግ ትችላላችሁ ማለት ነው። ሶ ይሄ የሰራነው ስራ ትክክል መሆኑን ቼክ ለማድረግ ኤክሴሎቹን እንከፍትና ኮንካቴኔት አድርገን እዚህ ጋር ቼክ እናደርጋቸዋለን ማለት ነው። ሶ እነዚህ ናቸው ኢንሌት እና አውትሌት ኤክሴሎቹ። ዘን ኢንሌቱን እንክፈትና የምታዩት ስቲንግ ኖርዚንጉን በትክክል አስቀምጦልኛል።
ጀስት ቴብል ብቻ መጨመር ነው የሚጠበቅብኝ ማለት ነው። ካስፈለገ እዚህ ጋር እስከ 3 ይሄንን ኮንካቲኔት እናደርገዋለን ማለት ነው። ዚንግ ኮማ ዚንግ እስከ ታች ድራግ አደርገዋለሁ። እዚህ ጋር ዌልካም ሙሳፊር ዩቲዩብ ቻናል ይላል። እዚህ ጋር ደግሞ ኮንታክቶችን አስቀምጦልኛል። ይሄ እንደ ዲፎልት እንደ ማስታወቂያ እንዲሆነኝ ነው። እንደማትበሳጩብኝ ተስፋ አደርጋለሁ። ዘን ፖሊ ላይን ዘን ፔስት ለዋለሁ ማለት ነው። ከዛ ሲ ክሎዝ የምታዩት በትክክል እነዚህን ፖይንቶች ቀምጦልኛል ማለት ነው። የአውትሌቱን ቼክ ማድረግ ካስፈለገ ያመጥቼ ኮንካትኔት ዚንግ ኮማ ዚንግ ድራግ አደርጋለሁ። እዚህ ጋር እንደምታዩት ዲጂቱን እስከ 7 ምናምን ነው ሄዶ። ይሄ ለምን ይጠቅመናል? ቢሮ ላይ ጭቅጭቅ እንዳያስነሳ ፕሬሲሽኑ ብዙ መሆን ስላለበት ነው ይሄንን እንዲሆን ያደረኩት። ይሄ ደግሞ የተሻለ አውትፑት ነው የሚሰጠን ማለት ነው። ለመለየት እንዲመቸን ከለሩን በዚህ ላድርገው። ዘን ፖሊ ላይ ኢንተር እንደምታዩት በትክክል አስቀምጦልኛል 4ቱም ፖይንቶች ማለት ነው። ይጋም እንደዛው ትክክል ነው ያስቀመጠው ማለት ነው። እነዚህ ይሄ በጣም ወሳኝ ነው። እዚህ ጋር ምንም ነገር የምትቸገሩት ነገር የለም። ዘን ይሄንን ዲሊት ከዛኛውን ዲሊት አድርጋችሁ ይሄንን ለፕሪንት አውት ማዘጋጀት ነው የሚጠበቅባችሁ ማለት ነው። ዛሬ ላሳያችሁ የፈለኩት ይሄንን ነው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያደርጋል። ማሰላማ